ናይናይሹ ውዴ አየሹ ሲሄድ ማለት ነው ኩርት ብሎ እጇን ይዞ ሲሄድ አየሹ እንዲ ነው መሆን ያለበት ወንድ ልጅ ካለበዛ ጥርግ ይበል ምን ይጠቅማል ምንም አይጠቅምም ውዴ አየሹ እጇን ይዞ ማለት ነው ማያፍርብሽ ሰው እንደዚህ እጇን ይዞ ምናምን እጇን አይለቅም እኮ እንደዚህ ጭብጥ አድርጎ ይዞ ነው የሚሄደው ውዴ እንደዛ ነው የሚያምረው ፍቅርም ሲሆን ባል ማለት ጓደኛ ማለት ሲያዝናና ሲያቀብጥ ሲያቆላምጥሽ የሆነ ቦታ ነው ብቻ ከዛ የሆነ እርቅ ነገር ነው ከዛ አንተ ብቻ ግባ ሚስት ካትገባም ተባለ ሲባል ኖ እኔ ያለ ሚስቴ አልገባም ማለት ሚስት ካትገባም እኔ ምላስ ስላለኝ እሱም በምላስ ሊያሸንፍት እኮ ነው እኔ ደግሞ እሱ ግርማ ሞገስ ነኝ እሱ አትገባም አሉ ለምን እኔ ካለው እያንዳንዷ አትዋሽም ቀጥለጥ ብላ ነው የምትሄዳት ለዛ አይሆንም አሉ ሲሉ ውዱ ባሌ ደግሞ ያለሱ አልገባም ብሎ መኪናው አድርጎ ወደ ቤታችን ገባን ልንገራችሁ ቢይኮ ያመሬ ነው ገብርኤል ከዛ መቼ ማረሳው ደረቴን የነፋውበት ቀን ነው ውዴ ደረቴን ነፍቼ ማለት ነው አቤት እንዴት እንደሞቀኝ ውዴ እንዴት እንደሞቀኝ በቃ ይሁናላ ደስ ነው ያለኝ አስከብኛው ወደ ነው መጋቢው ቆይ እናውራበት 5 ደቂቃ እናውራ አሁን ከ15 ነው ከ20 ሲሆን ወደ ስራ እንገባለን እሺ 5 ደቂቃ ብቻ ይው ከ15 ነው ላውራበት ማናጀሮቼ